እኔ ከምኑ አንጀቴን እንዳሳረረኝ ታውቃላችሁ? ወላሂ ነው የምላችሁ። በእነሱ ማትምጡብኝ ባለቻቸው ስለነሱ ሲወራ ወይ እገሊትን እኮ ባታቋት ነው ምን ያህል ደግ የአላህ ባሪያ እንደሆነች ባወራችላቸው ልጆች ስትብጠለጠላየው። እንደዛ ባለችላቸው ልጆች በኮሜንትና በቪዲዮ ሲያብጠለጥሏት አየው። እኔ እንዲህ የከበደኝ መሸከም ያቃተኝ በጣም የሰቀጠጠኝ እሷ ምን ያክል ውስጧ እንደተሰበረባት አስባችሁታል? አንዳንዴ ወላሂ ነው የምላችሁ የሰጣትን ይስጣችሁ ልላችሁ እከጅልና ግን ደግሞ መልሼ በእናንተ ጫማ ውስጥ መቆምን ከጀልኩ። እናንተ የምታቋት መካ መዲና ሃይማኖታዊ ስፍራዎችን ስትሄድ፣ እናንተ የምታቋት ለሌላ ስታሰባስብ፣ እናንተ የምታቋት ሞቲቬት ስትሆን ለሌሎች ተስፋ የሚሰጡ ሐዲስና ቁርአኖችን እንዲሁም ቂሳዎችን የምታቀርበዋን ኩኪን ነው። ችግሯን፣ ህመሟን፣ የውስጧን ስብራት ግን መካና መዲና ሄዳ ሽሽግ ብላ اللهم فوت امري اليك بلا متالك سواء كوكي منا قونيانا የዱንያን ህም ገሟን ለመሸሽ ወደ አላህ ቤት እንዶ አፈንግጣ የምትሮጣዋን እህት ምናቃት እኛ እንጂ እናንተ አይደላችሁ። ለዛ ብለን ነው ዝም ያለው። እኔ ዛሬ ኢቃማው አሁን የደረሰበት የገንዘብ ደረጃ ከመድረሱ በፊት ሁላችንም እኛ ጓደኞቿ ኩኪ ይሄ ነገር ይሰራ እድሳቱ እየጨመረ ነው። ምክንያቱም የሷ የመኖሪያ ፍቃድ እንደኛ እንደሌሎቹ በርካሽ አይደለም የሚታደሰው፣ የሸሪካ ነው። ከመጠራቀም በፊት ስንላት ቆየ በናት አሁን ላይ የመስጊድ ሐጃ አለ እሱን እናሰባስብ፣ ቆየ በናት አሁን ላይ ደግሞ የአይታሞች አለ፣ ቆይ መስጊድ የሚያስፈልገው ማቴሪያል አለ፣ ቆይ የሚሰራ መስጊድ አለ፣ የሚገነባ አለ፣ ስጃዳዎች ያስፈልጋሉ እያለች እኚህ ጉዳዮች ከሐጃዋ በፊት አስቀድማ የሷ ሐጃ ተጠራቅሞ የደረሰበት ላይ ሲደርስ አሁንም ሸሃደ ሊላህ በሷ ሳይሆን በዙሪያ ባሉና በእኛ ምክንያት ይሄ ነገር ይብቃ እየጨመረ መጣ። እድሳቱ ይውጣ ብለን አወጣ ነው። ስናወጣውም የሰው ፊት የሚያስገርፍ ሐጃ ሰው ይዞ ሲወጣ የሰው ፊት እሳት ነው። ያንን ሳትረዱ አብጠላጠላችኋት፣ ፈረዳችሁባት። ዛሬ ላይ አለመስጠት እኮ ትችላላችሁ። በተለይ አንዳንድ እህቶች ኒቃም ከመልበሳችሁ በፊት ኒቃም የሚጠይቀውን ባህሪ ተላበሱ ምንለው ለዚህ ነው። ምክንያቱም ኒቃም ለሌሎች ለእህቶች ለወንድሞች ኡዙር መስጠትን ያካትታል፣ መረጋጋትን ያካትታል፣ ሰኪናን ያካትታል። ለሌሎች የሆነ ነገር ሲፈጠር ኡዙር መስጠትን፣ መጠየቅን፣ መተናነስን፣ ብዙ አዳምጦ ትንሽ ማውራትን ይጠይቃል። እኚህ ነገሮች ደግሞ እናንተ ጋር የሉም። ለዛ ነው ይሄንን ነገር ያላካተተ ኒቃም ጨርቅ እንጂ ሌላ ምንም ሊሆንም አይችልም። ሐዲቃ ለሐዲቃ እየዞረች ማን ከለከለሽ? ሐዲቃ ለሐዲቃ መዞሩ የኮቴ ያስከፍላል እንዴ? አሚር ማጅድ ሹጋ ለሹጋ ከምትር መጠመጪ አትሄጂም ሐዲቃ ማን ከለከለሽ? አገልግል ይዞ መዞር እንደው አላህዬ እንደው ያ አገልግል የሚፖሰተው እንደው ከበላ ነው በኋላ መሆኑ ነው እንጂ እናንተ ትደፉን ነበር። የናንተ አይናችሁ አኡዙ ቢላህ منكم በዚህ ልክ ውስጣችሁ ቀርቶ ያችን አንስታችሁ ዛሬ ስታጠለጥሏት እንደው አላህዬ ዋኮ ከበላ ነው ከጨረስ ነው